እንኳን አደረሳችሁ ለጥምቀቱ። ዛሬ እሺ ድሬዳዋን ዞር ዞር ብለን እናሳያቸዋለን። አሁን ያለነው ማርያም አካባቢ ነው። መጀመሪያ ቁርስ ከመብላት ነው የምንጀምረው። እስቲ አንበሳ የንጉስ አለባበስ ስለነበስን የንጉስ አበላል እንበላለን። ጥሬ ስጋ ነው እንበላው። ተከተሉን። እዚህ ሌትስ ጎ። ቁርሳችን መጥቷል። እሺ ዛሬ ንጉስ አበላል ነው እንበላው። ካገኘንም ጠጅ እናዛለን። እዚህ በነገራችን ላይ ቆንጆ ስጋዎች ከፈለጋችሁ እዚህ ማርያም አጠገብ በቀድሞ ስሙ ማዕዶት እዛ መጣችሁ ቆንጆ ነገር ማግኘት ትችላላችሁ። እንክብካቤያቸው ቆንጆ ነው። እሺ በጣም ቆንጆ ነው። ወደ ቁርሳችን እንሄዳለን። ከቁርስ በኋላ ያለውን ደግሞ እናሳያችኋለን። ከእናንተ የሚጠበቀው ቁጭ ብላችሁ እኛም መመልከት ነው። እሺ እንኳን አደረሳችሁ። ካሜራ እየቀረጻችሁ ነው። ስጦታ ልስጣችሁ ዛሬ ወይ ሎሚ ይዛችሁ? ኧረ ሎሚ ስጦታ ልስጣችሁና ሎሚ ድል አድርጋችሁ ወደ ቤት መግባት አለ። እሱ ይዟል። እሺ ላለያዘው ላንተ ሰጣለሁ። እሺ በቅድሚያ ስምህ ማን ነው? አስቻለው። እንኳን ለብርሃነ ጥምቀቱ በሰላም አደረሰ። እንኳን አደረሰ። የዩቲዩብ ተመልካቾቼ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። እንኳን አደረሳችሁ። እሺ ይሄ ሎሚ ሳትወረውር እንዳትመለስ። እሺ መልካም በዓል ይሁን። አይ በጣም ያማረብህ ሰለኝ። እንኳን አደረሰ። ከልጆች ጋር ነው ዛሬ? አዎ። እንዴት ነው ባህል? አሁኑ ባህል ከባለፈው አመት በምን ይለያል? በጣም ለውጥ አለው። በጣም ደስ ይላል። ድባቡ በጣም ደስ ይላል። እሺ በሰላም እየተካሄደ ነው። ለዩቲዩብ ተመልካቾቼ እንኳን አደረሳችሁ። እሺ እንኳን ለኦርቶዶክስ ተከታዮች እንኳን በሰላም አደረሳችሁ እላለሁ። አመሰግናለሁ። በጣም አመሰግናለሁ። መልካም በዓል። አሜን። አለባበስ በጣም ነው የሚያምረው። እንኳን አደረሰ። እንኳን አብሮ አደረሰ። ለዩቲዩብ ተመልካቾቼ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ኦኬ እሺ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። መልካም በዓል። እሺ አለባበስ በጣም ነው የሚያምረው። ከ10 ለራስ ስንት ሰጣለህ? 9። እሺ ለኔ ስንት ሰጠኛል? 9 እኩል ሆነናል። እሺ በዛውም ስጦታ ልስታ። ደስ ይለኛል። እንኳን ለብርሃነ ጥምቀቱ በሰላም አደረሰ። ይሄ ሎሚ ወርውረን መመለስ አለብን። እሺ ቴንክ ዩ። አመሰግናለሁ። እንኳን አብሮ አደረሰን። እየቀረጽኩ ነው። እንኳን አደረሰ። እንኳን አብሮ አደረሰን። ለዩቲዩብ ተመልካቾቼ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። እንኳን ለብርሃነ መስቀል በሰላም አደረሳችሁ። አሁን እያየሁ ያለው ከልጅ ጋር ነው? አዎ። አንተም ልጅም እንኳን አደረሳችሁ። እንኳን አብሮ አደረሰን። መልካም በዓል። አንተም እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። እንኳን አብሮ አደረሰን። ካሜራ አለ እየቀረጽኩ ነው። እንኳን አብሮ አደረሰን። እሺ ለዩቲዩብ ተመልካቾቼ እንኳን ለጥምቀት በዓል በሰላም አደረሳችሁ። እንኳን ለመላው የክርስትና እምነት ተከታዮች እንኳን ለጥምቀተ ባህሩ በሰላም አደረሳችሁ። እሺ አለባበስ በጣም ነው የሚያምረው። ለራስ ከ10 ስንት ሰጣለህ? ያው ከ10 ለራሴ ስለሆነ 10 ሰጥቼዋለሁ። እሺ ለኔስ? ለአንተ ያው 10 ሰዓት ከመቶ ሰጥቻለሁ። እሺ አመሰግናለሁ ስለገለጽከው። ከባለቤት ጋር ነው የመጣው ብቻ ነው? አይ ከጓደኞቼ ጋር ነው የመጣሁት። እሺ ስጦታ ልስጣ። ይሄ ሎሚ ሳትወረውር ወደ ቤት እንዳትመለስ። ይቅና ብያለሁ። መልካም በዓል ይሁን።
ለኦርቶዶክስ እምነት ተከታዮች በድጋሚ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ እያልን ነው። እዚህ ከተማችን ላይ ዞር ዞር እያልን ለወጣቱ ወንዴ እንዲሰማ በጥምቀት ባህላችን የሆነውን ነገር እያደረግን ነው። ከእናንተ የሚጠበቀው እኛን ቁጭ ብላችሁ ማየት ነው። እንኳን አደረሰው። እንኳን ለጥምቀት ባህል በሰላም አደረሰው። ለዩቲዩብ ተመልካቾቼ ስምህን ማን እንደሚባል ብትነግረኝ? ሀብታሙ ረዳሳ። አንተስ? ገብሩ ተስፋዬ። አለባበሳችሁ በጣም ነው የሚያምረው እና ከ10 ስንት ትሰጣለህ? በራሴ 10 እሰጣለሁ። እሺ አንተስ ከ10 ስንት ትሰጣለህ? ለአንተ? አይ ለራስህ። አለባበስህ በጣም ነው የሚያምረው። ጥምቀት የሚገልጽ አለባበስ። እሺ ለእኔ ስለምትባል ከ10 ስንት? አንተስ? ለእኔ ያለ ሆን ይዛችሁ መጣች አትወረውሩም ማለት ተዘጋጃችሁ? ስለሁለታችሁም ቆንጆ ስጦታ ጥምቀት የሚወክል ስጦታ ሰጣችኋል። ይህ ሎሚ ለጓደኛሞች ሰጣችኋለሁ። ሳትወረውሩ ግን ወደ ቤት እንዳትመለሱ። መልካም ባህል ለሁላችን። ታቦቱ እየተቃረበ ነው እንደምታዩት። እኛም ዞር ዞር እያለን ለወጣቶቹ ሎሚ እየሰጠን ነው። እባካችሁ ይህ ፕሮግራም ከኛ ጋር ሁኑ። ዘገሊላለት ነይልኝ በኔ ሞት ያስተሪዮ ማርያም እመጣለሁ እኔም ባልነ